አንዳንድ የእንጀራ እናቶች እጅግ በጣም ክፉ ናቸው። እቺ 12 ዓመት ሕፃን ልጅ በእንጀራ እናቷ በደረሰባት መከራ ምክንያት ገና በ12 ዓመቷ ሕይወቷ ሊያልፍ ይችላል። ታዲያ እቺ እንጀራ እናት ምን ተደረገች? ልጅቷ ስለ የተፈጠረው ነገር ምንድነው? ዛሬ በዚህ ቪዲዮ በደንብ እንመለከተዋለን። ከመጀመራችን በፊት ግን ቻናላችንን ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። በቀጥታ ወደ ቪዲዮ። አንድ ቀን ጠዋት ላይ አንድ ራንደል የሚባል ሰው ወደ ፖሊሶች ጋር ይደውላል። የደወለውም ደግሞ የ12 ዓመት ልጁ ከዛፍ ጋር ተጋጭታ ከወደቀች በኋላ መነሳት እንዳልቻለች ወይንም ደግሞ ራሷን እንደሳተችና እርዳታ እንደሚፈልግ ለመናገር ነበር። ፖሊሶችም ወዲያውኑ ወደዚህ ሰው ቤት ይሄዳሉ። ነገር ግን ልጅቷ ጋር በሚደርሱበት ሰዓት ላይ ልጅቷ እጅግ በጣም ከፍተኛ ጉዳት ደርሶባት ነበር። እንዲሁም ደግሞ በህይወት የለችም ነበር። እዚህ ደረጃ ላይ እንዴት ደረሰ? ወደ ኋላ መልሼ ታሪኩን በደንብ ላብራራላችሁ። እቺ ልጅ ሜሊንዳ ትባላለች። የምትኖረውም ደግሞ ከእናትና ከአባቷ ጋር ነበር። እንዲሁም ደግሞ 3 ታላላቅ እህቶች ነበሯት። ህይወቷም ደግሞ የተለመደ አይነት ህይወት ነበር። ነገር ግን ልክ 8 ዓመት ሲሆናት እናትና አባቷ ይለያያሉ፣ ማለትም ይፋታሉ። በዚህም ሰዓት ደግሞ እሷን የማሳደግ መብት አባትየው ያገኛል ማለት ነው። ነገር ግን አባትየው ወዲያውኑ ሲንዲ የምትባል አንዲትን ሴት በፍቅረኝነት ይይዛል ማለት ነው። እናም ይህንን ነገር ስሰማ የቀድሞ ባለቤቱ እጅግ በጣም ነበር የደነገጠች። ምክንያቱም ሲንዲ የምትባለዋ ሴት ከዚህ ቀደም ፍርድ ቤት የቀረበች ሴት ነበረች። ምክንያቱም እሷ ህፃናቶችን ማሰቃየት በጣም ትወድ ነበረ። እናም ደግሞ አሁን ሜሊንዳ የምታድገው ከአባቷ ጋር በመሆኑ ሲንዲ ቀጥታ ሜሊንዳ ማግኘት ትችላለች። እናም ልጄን አሰቃይታ ትገልብኛለች ብላ በመስጋት እጅግ በጣም ነበር የደነገጠች። እናም ከዚህ በኋላ የሜሊንዳ ታላላቅ እህቶች ለአባታቸው በመደወል ስለ ታናሽ እህታቸው ያስጠነቅቁታል። ማለትም አሁን ያጫሃት እጮኛክ ወይንም ደግሞ ፍቅረኛክ ምን አይነት አደገኛና ጨካኝ ሴት እንደሆነች ታውቃለህ እና እባክህን እህታችን ምንም አይነት ጉዳት እንዳይደርስባት አደራክን ብለው ያስጠነቅቁታል። ነገር ግን እሱ ምንም አልመሰለውም፣ ግድ አልሰጠውም ነበር። እናም አሁን ላይ ሜሊንዳ፣ የሜሊንዳ አባት እንዲሁም እንጀራ እናትየውና የእንጀራ እናትየው የ9 ዓመት ወንድ ልጅ በፔንሲልቬኒያ አንድ ላይ መኖር ይጀምራሉ። እናም ሜሊንዳ ትምህርት ቤት ጀምራ ነበረ፣ እየተማረችም ነበር፣ ጥሩም እየሄደች ነበር፣ የተለያዩ ጓደኞቹንም እያፈራች ነበረ። ነገር ግን በድንገት ከትምህርት ቤት መቅረት ትጀምራለች። ማለትም በአንድ ወር ውስጥ ከ25 ቀናት በላይ ትቀራለች። ማለትም ኦልሞስት ሙሉ ወሩን ትቀር ነበረ። ነገር ግን በመጨረሻ ትምህርቷን ሙሉ ለሙሉ ታቋርጣለች። አባቷ ሜሊንዳን ከትምህርት ቤት አስወጥቶ ኦንላይን ትምህርት ቤት ላይ ያስመዘግባታል። ማለትም ከቤቷ ቁጭ ብላ እንድትማር። ሜሊንዳን በዚህ ሰዓት ከዓለም እየራቀች ትመጣለች። ምክንያቱም ትምህርት ቤት ላይ ስትሄድ የተለያዩ ጓደኞቿን ታገኝ ነበረ። እህቶቿም እዛ እየመጡ ይጠይቋት ነበረ። እንዲሁም እናቷም ሳትቀር እዛ እየሄደች ታገኛት ነበር። አሁን ግን ማንንም አታገኝም። አባቷ ከእህቶቿ ጋር እንድትደዋወል አይፈቅድላትም፣ እናቷንም እንድታገኝ አይፈቅድላትም ነበር። ሜሊንዳ ቀስ በቀስ ከዓለም እየራቀች መጣች። እናም የሜሊንዳ እናት ልጇ ሜሊንዳ በህይወት ትኑር አትኑር እራሱ ምንም የምታውቀው ነገር አልነበረም። እንደ ድሮ ትምህርት ቤት ሄዳ አታገኛትም፣ ትምህርት አቁማለች። አባትየው ደግሞ በስልክም እንኳን አያገናኛትም ነበረ። እናም እጅግ በጣም ጭንቀት ውስጥ ነበረች። እናም ቀኑ አርብ ቀን ነበረ። እናም አባትየው ለፖሊሶች ይደውልና ልጄ ሳይክል እየነዳች ነበረ፣ ከዛ በኋላ ከዛፍ ጋር ትጋጫለች፣ እናም መልሳ አልነቃችም፣ ራሷን ስታለች ብሎ ይናገራል ማለት ነው። ፖሊሶችም ወዲያውኑ ወደ ቦታው ይሄዳሉ። ልጅቷንም ወደ ሆስፒታል ይወስዷታል። ሆስፒታል ስገባ ግን ልጅቷ በሳይክል ከዛፍ ጋር የተጋጨች ሳይሆን ሲኖትራክ የገጫት ነበር መስለው። ምክንያቱም ከ6 በላይ ከባድ የሚባል የአጥንት ስብራቶች እንዲሁም ደግሞ አነስተኛ የሚባሉ ወደ 70 የሚጠጉ የአጥንት ስብራቶች ነበራት። እንዲሁም ከፍተኛ የሚባል የጭንቅላት ምት ነበራት። እሱ ብቻ አይደለም፣ ልጅቷ የምትመዝነው በ12 ዓመቷ 50 ፓውንድ ብቻ ነበረ። እና ዶክተሮች ይህንን ነገር እንደተመለከቱ ይሄ ነገር ከሳይክል መገጨት ጋር ተመጣጣኝ አይደለም እና ህፃን ልጅ ላይ ሌላ ነገር ደርሶባታል፣ ምርመራ ይደረግ ብለው ያዛሉ ማለት። እናም ዶክተሮቹ እንደተናገሩት ከሆነ ልጅቷ ከፍተኛ የሚባል ጫና ውስጥ እንደነበረች ተናግሯል። ማለትም ሰውነቷ ምግብና ውሃ እጥረት ነበረበት። ስለዚህ ዶክተሮቹ ለፖሊሶቹ ምርመራ እንዲደረግ ይናገራሉ። ፖሊሶቹም ወዲያውኑ አባትየውንና እንጀራ እናትየውን በቁጥጥር ስር አውለው ምርመራቸውን ይጀምራሉ። ወደ ቤታቸውም ሄደው ቤታቸውን በሚፈትሹበት ሰዓት ላይ የተለያዩ ነገሮችን ያገኛሉ። ላፕቶፖችን፣ ታብሌቶችን እንዲሁም ደግሞ የተጠርጣሪዎቹን ስልክ በሚፈትሹበት ሰዓት ላይ የሚፈልጉትን ማስረጃ ያገኛሉ ማለት ነው። እናም ፖሊሶች በወሰዷቸው ላፕቶፖች፣ ታብሌቶች እንዲሁም ደግሞ ስልኮች ላይ ፍተሻ በሚያደርጉበት ሰዓት ላይ በድምሩ ከ450 በላይ ቪዲዮዎች ከነዛ ስልኮች ላይ፣ ታብሌቶችና ላፕቶፖች ላይ ተሰርዞ ወይንም ዲሌት ተደርጎ ያገኛል። እነዚህ ዲሌት የተደረጉትንም ሪከቨር ካደረጉ በኋላ በሚመለከቱበት ሰዓት ላይ እጅግ በጣም ሰቅጣጭ ነበረ። ልጅቷን እጅግ በጣም ያሰቃዩት ነበረ፣ ይደበድቧት ነበረ።
በሰንሰለት ያስሯት ነበረ። ለወራት ያክል ምንም አይነት ምግብ አይሰጣትም ነበር። እሱ ብቻ አይደለም፣ መጽሐፍ ጭንቅላቷ ላይ ይደረድሩባትና ለሰዓታት እንድትቆም ያደርጓታል። የመሮጫ ማሽን ላይ ያለማቋረጥ እንድትሮጥ ያስገድዷት ነበረ። ፑሻፕ ደግሞ እራሷን እስክትስት ነበር የሚያሰሯት። እናም የምትተኛበት ቦታ እንኳን አልነበራትም። የምትተኛው ባዶ ቀዝቃዛ ወለል ላይ ነበረ። እሱ ብቻ አይደለም፣ እግሮቿን በሰንሰለት አስረዋት ያስቀምጧት ነበረ። መጸዳጃ ቤት እንድትሄድ እንኳን አይፈቅዱላትም ነበረ። ማለትም እላይዋ ላይ እንድትጸዳዳ ነበር የሚያደርጓት። እሱ ብቻ አይደለም፣ እነዚህን ቪዲዮዎች እርስ በርስ እየተላላኩ ይሳሳቁ ነበረ። እንዲሁም ደግሞ ሰዎች እንዳያውቁባቸው እንዴት መጠንቀቅ እንዳለባቸውም ይነጋገሩም ነበር። እናም ሜሊንዳ ከትምህርት የቀረችበትን ምክንያት ወይንም ትምህርቷን ያቋረጠችበትን ምክንያት አንደኛው ይሄ ምክንያት ነበረ። ምክንያቱም ከፍተኛ የሚባል ድብደባ ስለምታስተናግድ ሰውነቷ ይበልዝ ነበረ። ከዚህ በፊት እንጀራ እናቷ በሜካፕ እየሸፈነች ነበር ወደ ትምህርት ቤት ምልካት። ነገር ግን አሁን ላይ ይህንን ነገር ማድረግ አልቻለችም ነበር። ምክንያቱም ጠባሷ እጅግ በጣም እየጎላ ስለመጣ ከትምህርት ቤት መቅረት ስለነበረባት ነው ያስቀረው። እናም አባትየው ለፖሊስ የደወለበት ጠዋት ላይ እንጀራ እናትየውና አባትየው ተነጋግረው ነበር። ማለትም እንጀራ እናትየው እቺ ልጅ እኮ ከወደቀችበት አልተነሳችም፣ አሁንም ድረስ ራሷን ስታለች ብላ ለአባትየው ነግራው ነበረ። እናም ይሄ በቀጥታ የሚያሳየው ልጅቷ ከሳይክል ላይ ወድቃ ወይንም ደግሞ ከዛፍ ጋር ተጋጭታ ሳይሆን መጀመሪያውኑም ራሷን ስታ እንደነበረ ነው። እናም ራሷን በሳተችበት ሜሊንዳን ወስደው እታች ይጥሏታል። ማለትም ወለሉ ላይ ያስተኛውታል። ለ16 ሰዓታት ያክል ምንም አይነት ምግብ ምንም አይነት ውሃም አልሰጧትም ነበረ። በዚህም ልጅቷ እየተዳከመች ትሄድና ለአንዴና ለመጨረሻ ጊዜ ራሷን ትስታለች ማለት ነው። እናም ይህንን በሚመለከቱበት ሰዓት ነው በድንጋጤ ወደ ፖሊስ ጋር የደወሉት። እዛ ቤት ውስጥ አብሯቸው የሚኖረው የእንጀራ እናትየው ልጅ ግን ምንም አልሆነም፣ ጤነኛ ነው፣ በስነ ስርዓት የተመገበ ትምህርት ቤት በስነ ስርዓት የሚሄድና ምንም አይነት ድብደባም ሆነ ስቃይ ያላገኘው ልጅ ነበረ። ነገር ግን ፖሊሶች ይህንን እንደተመለከቱ ወዲያውኑ ልጁን ከነሱ በመንጠቅ ወደ ህፃናት ማሳደጊያ እንዲገባ አድርገውታል። ሌላው የእነዚህ ሰዎች ጭካኔ እቺን ህፃን ልጅ ይቅርታ እንድትል ያስገድዷት ነበረ። ማለትም እኛ የምናሰቃይሽ በጥፋትሽ ነው፣ ምንም ሳታረጊ ምንም አናረግሽም፣ ስለዚህ አሁኑን ይቅርታ በይ እያሉ ያለ ጥፋቷ ደጋግማ ይቅርታ እንድትል ቪዲዮ ላይ ሲያስገድዷት ይታያል። እሱ ብቻ አይደለም፣ ትላልቅ ስፒከሮችን በጎንና በጎን ያስቀምጡባትና በድምፅ ማጉያ እየጮሁ ጆሮዋ እንዲደነቆር ያደርጉባት ነበር። እናም ፖሊሶች መርምረው በደረሱበት መሰረት እቺ ህፃን ልጅ የሞተችበት ምክንያት ምግብና ውሃ ለረጅም ቀናት ባለማግኘቷ ምክንያት ሰውነቷ ሙሉ ለሙሉ ተዳክሞ ኢነርጂውን ሙሉ ለሙሉ ጨርሰው እንደሆነ ደርሰውበታል። እናም አባቷና እንጀራ እናቷ ላይ ከባድ የሚባል የግድያ ክስ ተመስርቶባቸዋል። እናም እኔ እንደማስበው እናንተም እያሰባችሁ ከሆነ የእናትየውና የእህቶቿ ምላሽ ምን ሆነ የሚለውን ነው። እናትየውና እህቶቿ ሜሊንዳ ላይ የተፈጠረውን ነገር በሚሰሙበት ሰዓት ላይ አላመኑም ነበረ። እጅግ በጣም ነበር የደነገጡት። እህቶቿ ደግሞ አባታችን ይህንን ነገር በፍጹም አያደርግም ብለው አምነው ነበረ። ምክንያቱም አባታችን እኛንም እኮ አሳድጎናል፣ እንደዚህ አይነት ሰው አልነበረም፣ እንዴት የገዛ ልጁ ላይ በዚህ ያክል ይጨክናል ብለው እጅግ በጣም ተገርመው ነበር፣ እጅግ በጣም ደንግጠው ነበረ። እናትየው ደግሞ ልጇን ለማግኘት ያደረገችውን ጥረት በሙሉ ተናግራለች። ማለትም በፍርድ ቤት ሲፋቱ አንዳቸው ጋር እንዳይደርሱ ሕግ ተቀምጦላቸው ነበር። ነገር ግን እናትየው ይህንን ሕግ እየጣሰች ወደ እርሱ ጋር እየሄደች ልጄን አሳየኝ እባክህን እያለች እየለመነችው ነበረ። እናም እናትየው የልጇን መሞት በምሰማበት ሰዓት ላይ ማመን ስላልቻለች ራሷን ስታ ሆስፒታል ገብታለች። እህቶቿም ደግሞ አባታቸው ላይ የተከፈተውን ክስ በማጠናከር እና ምስክርነት በመስጠት አባታቸውና እንጀራ እናታቸው የሞት ፍርድ ወይንም ደግሞ የዕድሜ ልክ እስራት እንዲፈረድባቸው ተቻላቸውን ያክል ጥረዋል ማለት ነው። እናም ደግሞ ሜሊንዳ ያለ ጥፋቷ ገና በ12 ዓመቷ በገዛ አባቷና በእንጀራ እናቷ ምክንያት ገና በ12 ዓመቷ በለጋነቷ ተቀጭታለች። ይህ እጅግ በጣም ልብን ይሰብራል፣ እጅግ በጣም ያሳዝናል። እንዴት ያለ ጭካኔ ነው ያስባለ እውነተኛ የወንጀል ታሪክ ነው። እነዚህ ሰዎች ከወዲሁ የሞት ፍርድ ወይንም ደግሞ ዕድሜ ልክ እስራት እንደሚፈረድባቸው ተረጋግጧል። ነገር ግን እናንተ እነዚህ ሰዎች ላይ ፍረዱባቸው ብትባሉ ምን አይነት ፍርድ ነበር የምትፈርዱባቸው? ፍርዱን ለእናንተ ትቼዋለሁ። ኮመንት ሴክሽኑም ክፍት ነው፣ እየገባችሁ ሀሳባችሁን አስቀምጡልኝ። በቀጣይ በሌላ እውነተኛ የወንጀል ታሪክ እንገናኛለን። እስከዛው ግን ቻናላችንን ሰብስክራይብ ማድረግ እንዳረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።